አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች የመራህመት ቤተሰቦች እንዴት ናቸው? ሰላም ናቸው? ሁሉ ሰላም ያለው አልሐምዱሊላህ። ሁላችሁም በያላችሁበት አላህ ይጠብቃችሁ። ኢንሻአላህ ዛሬ ባላህ ፍቃድ ኡሱሉል ሰላሳ ኪታብን ይዘን መጥተናል ማለት ነው። ከመጀመሪያው ኢንሻአላህ አብረን እንከታተል። ቤተሰብ የሆናችሁ ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ወደ ቤታችን ተቀላቀሉ ማለት ነው። ኢንሻአላህ ዛሬ ኡሱል ሰላሳን እንጀምራለን ማለት ነው። ቢስሚላህ ራህማን ራሂም አሰላቱ ወሰላም አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። አማ በአድ ኢንሻአላህ ዛሬ ቢስሚላህ ከሚለው እንጀምራለን ማለት ነው። ቢስሚላህ ራህማን ራሂም ይላል ማለት ነው። ቢስሚላህ ባላህ ስም እጀምራለሁ። አርራህማን አዛኝ በሆነው፣ ራሂም ሩህሩህና አዛኝ በሆነው ጌታ ባላህ ሱብሃነሁ ወተዓላ እጀምራለሁ ይላል ማለት ነው። መጀመሪያ ምንድን ነው የሚለው? ኢዕለም ይላል። እንግዲህ እዚህ ጋር ኢዕለም ሲል አንድ ነገር መጀመሪያ ምን ያስፈልጋል? ወደ አላጡል መሃል ከመግባት መጀመሪያ እውቀት ያስፈልጋል ማለት ነው። እዚህ ጋር ምን ይላል ታዲያ? ኢዕለም ይላል። አዋቂ ረሕመከላሁ አላህ ይዘንልህና መጀመሪያ አዋቂ ይላል ማለት ነው። እንግዲህ እዚህ ጋር አላህ ሱብሃነሁ ወተዓላ መጀመሪያ ምንድን ያለብን? ለማንኛውም ነገር ሮጠን እዛ ውስጥ ከመግባት መጀመሪያ እውቀት ያስፈልጋል ማለት ነው። አላህ ይዘንልህና እወቅ ይላል። አነሁ እሱ እኮ የጅቡ ግድ ነው። እሱ እኮ በእኛ ላይ የሆነብንን ነገሮች መጀመሪያ አዋቂ ይላል ማለት ነው። እነሆ ነገሩ የጅቡ ግድ ነው። አለይና በእኛ ላይ ግድ የሆኑብንን ነገሮች መጀመሪያ አዋቂ ይላል ማለት ነው። አላህ ሱብሃነሁ ወተዓላ ተአለሙ እወቁ፣ ተአለሙ እወቁ፣ አርባዒ መሳኢል አራት ነገሮችን እወቁ ይላል ማለት ነው። እነኝህን አራት ነገሮች እወቅ ይላል ማለት ነው። አላህ ሱብሃነሁ ወተዓላ መጀመሪያ ማወቅ ያለብን ምንድን ነው? እውቀት ያለብን እነኝህን አራት ነገሮች ነው ማለት ነው። እነኝህ አራት ነገሮች ምንድን ናቸው ይላል። እንግዲህ ወደታች ይመጡልናል ማለት ነው። አልኡላ የመጀመሪያው ማለት ነው። መጀመሪያ ማወቅ ያለብን ምንድን ነው? አልዕልሙ እውቀት ነው። ያኔ መጀመሪያ እውቀትን ነው መጀመሪያ ማስቀደም ያለብን እውቀትን ነው ማለት ነው። ወህወ እሱ እኮ የቱ ይሄ እውቀት ብሎ ማለት እኮ ምንድን ነው? እውቀት ብሎ ማለት ወዴት ምንድን ነው ይላል። ማዕሪፈቱላህ አላህን ማወቅ ነው። መጀመሪያ አስቀድመን ከሁሉም መጀመሪያ ማወቅ ያለብን ምንድን ነው? ማዕሪፈቱላህ አላህን ማወቅ ነው ይላል። የመጀመሪያው አላህን ማወቅ ነው። ከዛ ደግሞ ወማዕሪፈቱ አሁንም ማወቅ ነው። ነብያችን ወማዕሪፈቱን ነብዩ ሰለላሁ ዐለይሂ ወሰለምን ማወቅ ነው ማለት ነው። ወማዕሪፈቱ አሁንም ማወቅ ነው። ዲነል ኢስላም ዲነል ኢስላምን ማወቅ ነው ማለት ነው። ቢልአዲለቲ በማስረጃ እስልምናን በማስረጃ ማወቅ አለብን ማለት ነው። ይሄ እንግዲህ አንደኛው ነው ማለት ነው። እነኚህ እስካሁን ያየናቸው እነኚህ ሶስቱም የጠራናቸው አንደኛ ናቸው ማለት ነው። ሁለተኛ ደግሞ እዚህ ጋር አሳኒየቱ ሁለተኛ ደግሞ አልዓመሉ ቢህ በዛ ባወቅነው ነገር ላይ ደግሞ መስራት ነው። አንድን ነገር ካወቅን ያን ያወቅነውን ነገር መስራት መተግበር ነው ማለት ነው። አሳሊሳቱ ሶስተኛው ደግሞ አዳዕወቱ ኢለይ አዳዕወቱ መጣራት ነው። እዚህ ጋር አዳዕወቱ ሲል መጣራት ነው። ኢለይሂ ወደዛ ወዳወቅነው ነገር ወደ እስልምና ሰዎችን መጣራት ዱዓ ማድረግ ነው ማለት ነው። አራቢአቱ አራተኛው ደግሞ አሶብሩ ሶብር ነው። አለል አዛፊ በመጣብን ነገር ላይ የሰው ልጅ ይፈተናል፣ በብዙ ነገር ይፈተናል። ይህንኛም ፈተናዎች በሶብር ማሳለፍ አለብን ማለት ነው። አልሐምዱሊላህ ያን ክፉም ሆነ ደግን የመጣብንን ሶብር አድርገን ያንን መከራ ማሳለፍ ነው ማለት ነው። አራተኛው እነኝህን አራት ነገሮች በጣም በጥብቅ ማወቅ አለብን። መጀመሪያ እነኝህን ማወቅ አለብን ማለት ነው።
ስለዚህ የነኝህ ማስረጃ ደግሞ ወደሊሉ ቀውለሁ ተዓላ ይላል። መጀመሪያ ደሊል አለው። ስለዚህ ስለ አራቱ ነገሮች ማስረጃ ደሊል አስቀምጦልናል ማለት ነው አላህ ሱብሓነሁ ወተዓላ። ቢስሚላሂ ባላህ ስም እጀምራለሁ። አርራህማን ሩህሩህ በሆነው፣ ሩሂም አዛኝና ሩህሩህ በሆነው ጌታ እጀምራለሁ ይሆንብኝ ያለ ማለት ነው። ከዛ ምንድነው ወለ አስር ያኔ አላህ ሱብሃነሁ ወተዓላ በፈለገው ወቅት በፈለገው ጊዜ መማል ይችላል ማለት ነው። ወለ አስር በአስር ይሆንብኝ ያለ አላህ ሱብሃነሁ ወተዓላ። እንግዲህ አላህ በፈለገው ጌታ በዙህርም በአስርም በፈለገው መማል ይችላል ማለት ነው። ኢነል ኢንሳነ የሰው ልጅ እኮ ለፊ ኹስር የሰው ልጅ ሲባል እኮ ኪሳራ ውስጥ ነው ያለበት ይላልና ሰዎች ስንባል እኮ ኪሳራ ውስጥ ናቸው ያለ ነው። ያኔ እንግዲህ የሰው ልጅ ሲባል አላህ ያዘነለት ካልቀረ በስተቀር ሁላችንም አላህ ይዘንልንና ኪሳራ ውስጥ ነን ያለነው። ብዙ ነገሮች የማንረዳቸው አሉ። ስለዚህ ኢነል ኢንሳና የሰው ልጆች እኮ ለፊ ኹስር ኪሳራ ውስጥ ነው። ኢለለዚነ እነዛ አመኑ ያመኑት ሲቀሩ ወዓሚሉ ሷሊሓት እነኛ አምነውም ደግሞ መልካም ስራ የሰሩት ሲቀሩ የሰው ልጆች እኮ በሙሉ ኪሳራ ውስጥ ናቸው። እነኛ አላህ ያዘንላቸውና አዝኖላቸውም ደግሞ መልካም ስራ የሰሩት ሲቀሩ ሁሉም ኪሳራ ውስጥ ነው ይላል። ወተዋሰው ቢልሐቂ እንደዚሁም ደግሞ በሐቅ ላይ የቆሙት ሲቀሩ ወተዋሰው ቢሶብር እንዲሁም ደግሞ በሐቅ ላይ ሆነው ሶብር ያደረጉ እነሱ ሲቀሩ የሰው ልጆች እኮ ኪሳራ ውስጥ ናቸው ይላል ማለት ነው አላህ ሱብሓነሁ ወተዓላ። አላህ ከነሱ ከሶብረኞቹ ያድርገን። እና ደግሞ ስጋ ምን ይላል? ቃለ አለ ማ አሻፊዒዩ ረሕመሁላሁ ተዓላ ኢማሙ ሻፊዒ ምን አለ? አላህ ይዘንለትና ለውመ አንዘለ አላሁ አላህ ባያወርድ ኖሮ ሁጀተን ማስረጃ አለ ኸልቅሂ በሰዎች ላይ ማስረጃ ባያወርድ ኖሮ ኢላ ሀዚሂ እቺ የወረደችው ሶራት እቺ የወረደችው ሶራ የቷይች ወለ አስር የምትባለው ሶራ የወረደችው ትበቃ ነበር። ባያወርድ ኖሮ ሌላ ባያወርድ ኖሮ እቺ ወለ አስር የምትለዋ ብዙ ማስረጃ ለከፈተውም ትላለች። እቺ የወረደችው ሱረቱል አስር እቺ ትበቃ ነበር ለማስረጃ የሰው ልጅ ከተረዳው ውስጡን ጠለቅቦ ከተረዳው ይች ወለ አስር የምትለዋ ትበቃ ነበር ሌላ ባያወርድ ኖሮ ይላል። ለምንድን ነው ይሄን የተባለው? እዚህ ጋ እንግዲህ የሰው ልጆች ኪሳራ ውስጥ እንደሆኑ የሚያመለክት ነው ማለት ነው። እነኛ ያመኑት አምነውም ደግሞ መልካም ስራ የሰሩት በሐቅ ላይ የቆሙት እንዲሁም ደግሞ በሐቅ ላይ ቆመው ደግሞ ሶብር ያላቸው ሰዎች ሲቀሩ ለምን ይቺ ትበቃ ነበር ያኔ ሌላ ባያወርድ ኖሮ ይቺ ትበቃን ነበር ይላል ማለት ነው። ስለዚህ የእኛን ደግሞ አላህ ሱብሓነሁ ወተዓላ መልካም ከሰሩት አላህ ያድርገን። ኢንሻአላህ ደግሞ ለቀጣዩን እንቀጥልበታለን ማለት ነው። ለዛሬው እዚች ጋር እናሳርፋታለን። ስለተከታተላችሁኝ አመሰግናለሁ። ጀዛኩምላሁ ኸይራን። ደግሞ የምንተገብረው አላህ ያድርገን። ማንበብ ማየት ብቻ ሳይሆን አላህ ደግሞ ተግባሩ ላይ ያድርገን ማለት ነው። ቤተሰብ ያልሆናችሁ እንደተለመደው ላይክ፣ ሼር፣ ኮሜንት እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ኢንሻአላህ ኮሜንታችሁን እያየሁ ደግሞ በኮሜንታችሁ መልኩ እመጣለሁ። አበረታቱኝ ማለት ነው። ኢንሻአላህ ያወቅነውን ከበታቻችን ከኛ ከበላያችን ላሉት ተምረን እኛ ደግሞ ከበታቻችን ላሉት ማሳወቁ አይከፋም ማለት ነው። ስላዳመጣችሁኝ አመሰግናለሁ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።